በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ስንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የባሕሪ አምላክ ነው፣ የእስራኤል ንጉሥ ነው እያሉ መጥተው ተቀበሉት። ጌታ ኢየሱስም የአህያ ግልገል አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል ተብሎ እንደተጻፈ ጊዜ መለለም ነበር ግን ያው ዛሬ በእለቱ ማፈለይ ኮዛናት አስተላለፈ ስርዓት ተብሎ የተነገረለት እለት ስለሆነ እለቱን አስመልክተው ዘምረውልናል። ቃልዎት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እንዲሁ ተጨናንቃችሁ ስትቆሙ ራሳችሁን ጠብቁ ነው የተባሉ ከጠባቂው አለቃ የተነገረን። ራሳችሁን ጠብቃችሁ ቆሙ። ብዙ ጊዜ ቤተክርስቲያንም ክርስቲያን መስለው መጥተው ራሳችንን የሚያሳዝኑ ሰዎች ይመጣሉና ራሳችሁን ጠብቃችሁ ቆሙ። የመጨረሻ እግዚአብሔር ይፍታ ሳይባል ማንም እንዳይት የመጨረሻው ጸሎት እግዚአብሔር ይፍታ ተብሎ ነው የምትሄዱትና አሁን
የዕለቱን ወንጌል ክቡር አባታችን መላከ ብርሃን ቆሞስ አባ ያዘነበ የደብራችን ዋና አስተዳዳሪ ሁላችንም አባት ዕለቱን ገለጻ ያደርጉናል። ወደ ክቡር አባታችን ወስዳችኋለሁ።